እንደነዚህ አይነት ተንቀሳቃሽ ቴክስት እንዴት አድርጋችሁ እንደምትሰሩ ላሳያችሁ። ከወደዳችሁት ፎሎ ማድረግ እንዳይረሳ። በመጀመሪያ ደረጃ ወደ CapCut እንገባለን። ወደ CapCut ከገባን በኋላ ቪዲዮ የሚለውን እንመርጣለን። ቪዲዮ የሚለውን ከመረጥን በኋላ እኛ ቀርጸን ቪዲዮ እናስገባለን። አስፔክት ሬሽዮ እንመርጣለን ማለት ነው። እኛ ልንሰራ የፈለግነው ለዩቲዩብ ነው፣ ለቲክቶክ ነው የሚለውን እንመርጣለን። ለቲክቶክ ነው እኔ። ከዛ ራይት ምልክቱ እንለዋለን፣ ላይ እንገባለን። ቴክስት ከገባን በኋላ አድ ቴክስት እንላለን። አድ ቴክስት ካልን በኋላ እንደዚህ አይነት ነገር ያመጣልናል ማለት ነው። ከዛ እዚህ ጋር ፕሩፍ እንጽፋለን ማለት ነው። ስታይል እዚህ ጋር እንመርጥለታለን። ከዛ በዚህች አይነት ስታይል እንደሆነልኝ ስለፈለኩ ነው አረጋዋለሁኝ ማለት ነው። በዚህ አይነት መልኩ ጀማል ኤዲተር። ከዛ ይቺን አሳንሳትና ወደታች አመጣታለሁ ማለት ነው። ከዛ እስከ ቪዲዮ መጨረሻ ድረስ አደርጋታለሁኝ። ከዛ እዚህ ጋር ምንድነው የማደርገው ትንሽ ዙም አረጋትና ሳብ አረጋታለሁኝ እዚች ጋር። ከዛ ኪፍሬም አስራለሁ ማለት ነው እዚች ጋር። ከዛ እስከ መጨረሻው ድረስ ከወሰድኩ በኋላ እስከምፈልገው ድረስ እንትን ካልኩ በኋላ መጨረሻ ላይ እቺ ምልክቷን እናደርግና ከዛ ኪፍሬም አስራለሁ ማለት ነው። ስለዚህ አሁን ቀስ እያልኩኝ ሳብ አረጋታለሁ ማለት ነው ወደፊት እስከ መጨረሻው ድረስ ዝርቆ እስከሚሄድ ድረስ ሳብ አደርጋታለሁ ማለት ነው። ስለዚህ በዚህ መልኩ ማድረግ እንችላለን ማለት ነው።